ወላይታ ዛሬ እየመጣው ነው። እስኪ ጉዟችን አብረን እንመልከት። ወዳችኋለሁ። ጋይስ ናፍቃችሁ ነበር በጣም ከምታስቡት በላይ ማለት ነው። ቸኩያለሁ። አዋሳ እስክገባ ወላይታ እስክገባ ያ አንድ ቀን ያሳያችሁኝ ፍቅራችሁ ማለት ነው ደግሜ እንደው ማየት ፈልጋለሁ። ያስፈልገኛል አሁን በጣም ሐዋሳ ገብተናል አሁን ጋይስ look at this እንዴት እንደሚያምር የሚገርም አየር yes ወላይታ እየመጣንላችሁ ነው። ከጀርባዬ እንግዲህ ቅዱስ ገብርኤል ቤተክርስቲያን አለ። ሐውልቱ ተመልከቱት። ይኸው አስገባው። እኔም ወድሻለሁ ነው ያባል አቤት ውበት ያገሬ ልጆች ይኸው ወላይታ መሃል መንገድ አቁመን ትንሽ እንትን ለመሽናት ወርደናል ማለት ነው። እኔ ግን ሳስበው ደቡብ መግባቴ በጣም ደስ ብሎኛል። እኔ ወላይታ በቃ ሰላም ነው የሚሰማኝ፣ ደስታ ነው የሚሰማኝ። ወዳችኋለሁ ከምታስቡት በላይ መጣውላችሁ። ቀውጢ ነው የምናደርገው ከጊፋታ በላይ ማርያምን ትልቅ ታሪክ ሰርተን እንወጣለን። እቺ አለባበስ መቼስ ታስታውሳታላችሁ። ይኸው እቺ አለባበስ ማን ነው የሚረሳት? ማን ይረሳታል? እቺ አለባበስ ኦኬ I'm very happy and also 5 ሚሊዮን ገብቼ ለመመለስም አላማ አለኝ። እስኪ እናደርገዋለን አናደርገውም እግዚአብሔር ያውቃል። ወላይታ ምን ታስባላችሁ? እናደርገዋለን ብላችሁ ታስባላችሁ? ጫካን ያለው ስማሙ ምንድነው ተሻከለ ቤቢ ናስኪ ደህና ነህ? ና ስምህ ማን ነው? ታውቀኛለህ? እኔ ና ቲክቶክ መግባት ትፈልጋለህ? ና ላሳይ። ይኸው አዶና ይባላል። አዶና አሁን እኮ እየተቀረጽክ እኮ ነው። ና ላሳይ። ታዋቂ ነው የምትሆነው። ታዋቂ ትሆናለህ። ና ታዋቂ ትሆናለህ። ስምህ ማን ነው? ስምህ ማን ነው? በወላይትኛ ስምህ ማን ነው? ምንድን ነው? ኦዲኪ ሱንታኔጋ ናይና ማለት በትግርኛ የኛ ማለት ነው። ቺርስ ባም አቀባበል እየተደረገልን ነው። ተመልከታቸው፣ አሳያቸው። ናፍዬ እንዴት ናችሁ? ደህና ናችሁ ወይ? ሄይ በማን እንጀምር? በዚህ በሴት ነው የምንጀምር። እንዴት ነሽ? ደህና ነሽ? ወንድም አለ እንዴት ናችሁ? እንዴት ነው አባ? ደህና ነህ? እንደምን አለ? ደህና ነው ወይ? እንዴት ነህ? ሰላም ነህ? እንደምን አለ? ቴንክ ዩ አመሰግናለሁ ስላዘጋጀችሁልኝ። አመሰግናለሁ። እንዴት ናችሁ? ወይ እኔ አባ እንዴት ነሽ? ቴንክ ዩ ስለተቀበላችሁ። ቢግ ጋይ ሻው ሰላም በለው እስኪ ሳይጨምቀን በክብር አይ ዌልካም ወንድም አለ እንደምን ለናና አንተ ቆይ ታወቀው አስጮከኝ ሳሉት እንዴት ናችሁ? ሰላም ነው? እስከምትሄድ ያንተ ተባቂዎች ናቸው እነዚህ። ቴንክ ዩ አራ እነባሻው የት አለ ጆርጅ? ዋው ጋይስ እንደምትመለከቱት ወደ ወላይታ ገብቻለሁ። አቀባበላቸው ደግሞ ተአምረኛ። ይሄ ማን ነው የሚለብሰው ያላችሁኝ? ንጉስ ጦና የሚለብሰው ለብሰውኛል። ትልቅ ዙፋን ሰጥተውኛል። አራ ቤት በጣም ምቾት እየተሰማኝ ነው። ለታባቱ ደስ ብሎኛል። ይኸው እዛ ጋር ተመልከቱ ጋይስ። አቀባበል ማለት አረ በስማ ወዬ እንዴት ናችሁ? ቢኒ እንዴት ናችሁ? ኦ ዱቺ መጣች እዚህ ያለች ዱቺ እንዴት ነሽ እናቴ? ደህና ነሽ ወይ? እንደምን አለሽ? ደህና ነሽ? አለ ይኸው ተመልሰናል። የኔና ወይ ተሙ አለ እናንተ የት አባቱ ወይ እንዴት ናችሁ? እንዴት ነህ? ዋው እንዴት ናችሁ? ሰላም በለው የኔ አባት እንዴት ነሽ? ደህና ነህ? አለ ባለ ሰባት ጥርስ ጦር ነው። ትክክለኛ ነው አንተ? ዋው ይሄ ደግሞ ዲርቦራ ይባላል። በንጉስ እጅ ላይ የሚደረግ ነው። በጣም ያምራል። ይሄ ደግሞ ንግስት የምትይዘው ደስ ይላል። በጣም እኛ ዋንቶት ይባላለች። ንግስት ቀዳማዊት እመቤት ወይም
Okay. ንግስት ባለቤት ጓንቶ nice thank you hi እንዴት ነሽ እናቴ እንዴት ነሽ ሰላም ነው ወይ hi na thank you እንዴት ነሽ ያው thank you so much እንዴት ናችሁ thank you እናቴ thank you hi እንዴት ናችሁ hey ሰላም thank you እና thank you ይኸው መተናል እንዴት ናችሁ ወየ ወላይታ መተናል ፍላወርም ተሰጥቶናል የታባት ጋይስ ገብቻለሁ ናፍቄው ነበር ነገር ማርያምን thank you እንዴት ናችሁ ሰላም ናችሁ ወድቆ ነበር በቃ ይኸው አሪፍ ሁለት እሺ ያዝ አንተ thank you ወዳችኋለሁ እኔ thank you እንዴት ናችሁ እየመሸ ስለሆነ ሂዱ በቃ አንተ እኔ እናት አመሰግናለሁ ክበሩልኝ thank you እኔ አባት አመሰግናለሁ መኪና ቆሚ ነው ወይ ናፊሽ የመሸረ ልጋበረው ለለበይ ያው አንተ ተለበይ ምን እና ወርቂ በጂ እሺ thank you እና አቤት ክብር ማለት ወዳችኋለሁ እንሂዳ ግቡ እንዳልበር እንዳልወራል ባሻው ሊገለኝ ነው ፈታ እያልኩ ነው አሹገቴስ ሎ አሹገቴስ ሎ ወዳችኋለሁ እንዴት ነው የምትለው ዶሳይስ አሹገቴስ ዶሳይስ እንዴት ናችሁ ሰላም ነው ዶሳይስ ዋው በላይ ነው የምንሄደው ወደዚህ ሂዱ አግፍ ዶይስ አሹገቴስ ዋው ናሽ ላዙረው ወደዚህ አድርገው ወደዚህ ይሄ ደግሞ ለየት ያለ ፍቅር ነው የታባቱ አይሮጥማ ቆይ የዚህ ቻለ ላስገባ ባንዴ የዚህ አስረካል ቀስ በቃ ያዝ እሱ ስላለ ችግር የለውም በደንብ አይሄድም ኧረ እየሳትኳት ነው የትኛው ሊያዝ እሺ ማቆም ከፈለኩ መሞት ቀስ ወይኔ ጉዴ አልፈራም የታባቱ አቤት በስመ አብ የታባቱ ኧረ
ለከሶ ሽብ መለስናት ፍቅር ተመለሰች እዚች ሀገር ውስጥ መለስናት ዋው መልሰናታል ፍቅር መልሰናታል አው ተሳክቷል ይላል አና ተደስታልና የቢነዳለን ይላሉ ያገባትሉ ፍቅር ብቻ ነው ሌላ ነገር አይደለምና ወላይታ ይወዳቸዋል ጋይስ ይህ እንግዲህ ንጉሱ የሚይዘው ጋሻና ጦር ነው። ይህ ጋሻ ነው አይደል? ጋሻ የሚሰራው እንግዲህ ከዘንዶና ከአዞና ከጉማሬ ነው። ይሄኛው ደግሞ የሚዋጋው ማለት ነው። በጣም ነው ንገረው። ባለ ሰማን ማጫሚያ ይባላል። ይገባል እንጂ አይወጣም። አዶ ጋይስ ዛሬ ወላይታ ማክሰኞ ተገኝተናል ማለት ነው። የሚገርም ቀን ነው የሚሆነው። ይኸው ከአይሾ ኢትዮጵያ ጋር ነኝ ያለሁት። ኢንተርናሽናል የምንሆንበት ቀን ዛሬ ነው ጋይስ። በስማ አሹገቴስ ዶሴይስ አሹገቴስ ጋይስ አሁን እንግዲህ ያው ወደ ንጉስ ጦና ቅርስ እየደረስን ነው። ማክስ አተመተሰ እንዳትለን አትነመዳ ፕሌን እኮ አንዴ እንደዚህ በላቸው። Thank you so much. ሰላም አዶናይ ነኝ። እንደምን አላችሁ? እንግዲህ እንደምትመለከቱት ስሜ ወደ አዶናይ ማዳ ተቀይሯል። ቢካዝ ወላይታ ሀገሬ ያወጡልኝ ስም ስለሆነ ማዳ አከብረዋለሁ። ስሜም ነው አዶናይ ማዳ።